ኢላላህ በፎ የተረገጠ ሁለት እጁ ቀኝ ሁለት እጁ ግራ ለምን እንዳታስወጡት ይህን ያክል ተጽዕኖ ፈጥሬያለሁ እንደ እኔ እኮ ምንም መስራት አይኝም ነበር። እየቀለድኩ ነው። ራሱ ለጥብሴን ስበላ ሁሉ የነበረው መነጽሬ ሲገለበጥ ይህን ያክል ተጽዕኖ መፍጠሬን እኮ ወላሂ ላዚም ትዝ አላለኝም እኮ። እኔ የቀለድኩ ነበር ያየሁት። አንድ ልጅ ህፃን ልጅ ገስት ላይ መጥቶ ሲያወራ እንደነበር ነው የዛኔ ራሱ ሳወራ የነበረው። ምክንያቱም ለተጠየቀው ጥያቄ አንዲት እንኳ መልስ አልሰጠም። ይወሽዋል አንዲት እኔ እንደውም እናንተ ትሻላላችሁ እኮ እዚህ የምትመጡ። ለማንኛውም ብዙ ነገር አልፈልግም። ስላያችሁ ዛኔ ይበቃችኋል። እሺ ቢያንስ ሊሰብክ የመጣውን አምላክ ያህዌ ነው አምላኬ ብሎ እኮ ማስረጃ አውጥቶ ያህዌ አምላክህ እንደሆነ አውጣ ብዬ ሳሳየው ሳያወጣ የሄደ ሰው እኮ ነው። እንዴት አምላካችንን ሳታሳይ ትወጣለህ ብላችሁ አትሰብኩት አትናገሩትም ነበር? ያህዌ ነው አምላክ ያለ እስኪ አምላክህ ያህዌ እንደሆነ ኢየሱስና ሐዋርያቶች የሰበኩበትን አውጣ ብዬ ሳያወጣ ነው የሄደው። ገባችኋል አይደል? ስለዚህ በዚያ ልታፍሩ ይገባ ነበር። ወላሂ ላዚም ግን አይምሮ የለም። እኔ አምላኬ አላህ ነው አልኩኝ። ያንንም በቁርአን ላይ ባሳየሁኝ ጊዜ በተናገርኩ ጊዜ ቁርአንን ነው የሚያውቁት የአረብ ሙስሊሞች እንጂ የሚያውቁት ሌላ ያውቁትም ሲል አይ ከገዛ መጽሐፍህ ላይ ያው እና በመጽሐፍ ቅዱስ ላይ አምላክ አላህ እንደሆነ ከኦሪት ዘፍጥረትም ከብሉይ ኪዳንም ከአዲስ ኪዳንም ለናሙናነት ብዬ 2 ጊዜ ሳሳየው አይታችኋል እናንተ። አላህ እንደሆነ አንድ ተያችን መቃወም አልቻለም። እንደ አጠቃላይ አምላኩን እንኳን ሳያሳይ የወጣ ሰው እንዴት ነው በዚህ እንትን የምትሉት? አላህ ሙስተዓን። እሺ ጥያቄ ያለው ማንኛውም ክርስቲያን ካለ ገብቶ መጠየቅ ይችላል። ወንድ ሁኑ፣ በቃ ጀግና ሁኑ፣ ቆፍጠን በሉ። በእምነታችሁ አትፈሩ። ካመንክበት አትፈር። በቃ በዚያ እምነት ላይ ነህ ብለህ ካሰብክ አትፈር። እምነትህን ይዘህ ግባ በቃ። እሺ ጥያቄ ያለው ካለ ይጠይቃል። ክርስቲያን አለ የገባ ክርስቲያን አለ? የገባ ክርስቲያን አለ? ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። የተገለጠ ያልተገለጠ እናንተ የተገለጠ